ይሄ የኢንትራንስ ጥያቄ ነው። which of the following expression is polynomial expression ነው የሚለው የአስረኛ ክፍል ዩኒት 2 ጥያቄ ነው። polynomial expression አይደለም የምንለው አንደኛ ለምሳሌ 1 over x variable in the denominator ካለ is not polynomial expression x plus 1 over x minus 1 እንደዚህም ካለ not polynomial expression root x for example ለምሳሌ variable inside radical ከሆነ እንደዚህ ይሄም polynomial expression አይደለም እንደዚህ መሆን ይችላል። ለምሳሌ root cubic root of x square plus 1 ይሄም polynomial expression አይደለም። and 3x power of 1 over 2 plus 2x እንደዚህም ከሆነ polynomial expression አይደለም። ምክንያቱም ይሄኛው fractional exponent ስላለው ማለት ነው። root x ማለት x the power of 1 over 2 ነው አይደለም። ይሄኛውም x square plus 1 the power of 1 over 2 ነው አይደለም። 1 over 3 ነው። ሶ እንደዚህ ኤክስፖነንት በቫሪያብል ኤክስፖነንት ወይም ደግሞ ፍራክሽናል ኤክስፖነንት ካላቸው ፖሊኖሚያል ኤክስፕሬሽን አይደለም ማለት ነው። ቫሪያብል ኢን ዘ ኤክስፖነንት ላይ ቫሪያብል ካለ ይሄም ፖሊኖሚያል ኤክስፕሬሽን አይደለም። ሎግ ኤክስ ላን ኤክስ ፕላስ 3 እንደዚህ ብትባሉ ይሄም ፖሊኖሚያል ኤክስፕሬሽን አይደለም። አምስተኛ ሳይን ኤክስ ታን ኤክስ እንደዚህ ከተባላችሁም እንደዚህም ከሆነ ኖት ፖሊኖሚያል ኤክስፕሬሽን አብሶሉት ቫልዩ ኦፍ ዘ ቫሪያብልም እንደዚህም ከተቀመጠ ኖት ፖሊኖሚያል ኤክስፕሬሽን ኔጌቲቭ ኤክስፖነንት ኦፍ ቫሪያብል ካለም እንደዚህም ከሆነ ፖሊኖሚያል ኤክስፕሬሽን አይደለም። ኤክስፖኔንሻል ፋንክሽን ኦፍ ቫሪያብልም ይሄም ኖት ፖሊኖሚያል ኤክስፕሬሽን ስኩዌር ፕላስ ኤክስ ዘ ፓወር ኦፍ ፓይ ይሄም ኖት ፖሊኖሚያል ኤክስፕሬሽን ኤክስፖነንቱ ፓይም ከሆነ እንደዚህ ኤክስፖነንት እንደዚህ ከተቀመጠም ኖት ፖሊኖሚያል ኤክስፕሬሽን። አስረኛው ደግሞ ኤክስ ዘ ፓወር ኦፍ ኤክስ ብላችሁ ቫሪያብል ኢን ዘ ቤዝ and the exponent እንደዚህ ከተቀመጠ not polynomial expression ጥያቄውን እንስራው። which the following expression polynomial expression ነው አይደል የሚለው ሶ እዚህ ጋር አሁን የመጀመሪያውን ብታዩት እዚህ ጋር sin x አለ trigonometric function of a variable not polynomial expression እዚህ ጋር ዲኖሚኔተሩ variable ካለ እዚህ ጋር not polynomial expression fractional exponentም እንደዚህ ካለም ኖት ፖሊኖሚያል ኤክስፕሬሽን እንደገና እዚህ ጋር ማይነስም ኔጌቲቭ ከሆነ ኤክስፖነንቱ ኔጌቲቭ ከሆነ እና ፍራክሽናል ኤክስፖነንት እንደዚህ ከሆነ ኖት ፖሊኖሚያል ኤክስፕሬሽን ይሄ አይደለም። ይሄኛው ግን ነው። ይሄ እዚህ ጋር ኮንስታንት ቁጥሮች ናቸው። ፓይ ነምበር ስለሆነ ወይም ኮንስታንት ነምበር ስለሆነ ፖሊኖሚያል ኤክስፕሬሽን መሆን ይችላል። ይሄኛው ሲ ይሆናል። ግን ኤክስ ዘ ፓወር ኦፍ ፓይ ቢሆን ግን ኖት ፖሊኖሚያል ኤክስፕሬሽን ፓይ ኦፍ ዘ ፓወር ኦፍ ኤክስም ቢሆን ኖት ፖሊኖሚያል ኤክስፕሬሽን ሶ ይሄኛው ኮንስታንት ነው።